አለባችሁ ስላችሁ እንዴት ነው? ያለፈው ክረምት ቤት አልተሰራለትም። ለሚመጣው ክረምት ግን ቤቱን ስሩለት ለክረምቱ እያልኳችሁ ነው። ሐሳባችሁን ሂሳባችሁን እቅዳችሁን እናንተ ናችሁ የምታውቁት። ቤት ስሩ አትስሩ እያልኩ አይደለም እዚህ ጋር ማለት ነው። ያለፈ አለፈ። ላለፈው ሳይሆን መቆጨት ያለባችሁ ፊት ለፊት ላለው ዓላማ ሰነቃችሁ ያን የሰነቃችሁትን ዓላማ ግብ ላይ ማድረስ መቻል አለባችሁ። ግን ልክ እንደዛ እንዳለፈው አሁንም ወደፊት እንቀጥላለን ብለን ካል ቁም ነገር እኔ በፊት ስሰራ ማለት ነው 6 ልጆች አሉ፣ ባልና ሚስት 8 ቤተሰብ፣ ጠባኻም ነኝ ጽዳትም ነኝ። የማልምልበትም ብቻ እራት አልሰራም። በዛን ታይም ስራ ስሰራ እንዲህ አይደለም፣ በጣም ፋስት ነኝ። እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ። አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ አይሻ ዩቲዩብ ተከታታዮች ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ አለሁ አልሐምዱሊላህ። ከኔ ጋር ሁሉ መልካም፣ ሁሉ ሰላም ነው ኢንሻአላህ። ሁላችሁም በያላችሁበት ያላህ ሱብሃነሁ ወተዓላ ጥበቃ እዝነት አይለያችሁ እያልኩኝ ዛሬም በአዲስ ርዕስ መጥቼላችኋለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። አይከፈልበትም። ዋናው ነገር ቅንነት ነው። ከዚች የመነጨች ቅንነት ነው የምታስፈልገው ማለት ነው። ከእናንተ ኪስ የሚወጣ ምንም ነገር የለም። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የመዳማን ቅመም አበረታቱ ማለት ነው። ሰሞኑን በለቀኩ ቪዲዮ 12 ዓመት 9 ዓመት በሰው ሀገር ተኔ ትምህርቱ ሰዱ ብዬ በለቀኩ ቪዲዮ እንዴት ለምን እንዴት እንደዚህ ሆነ? እዚህ ጋር አብዛኛዎቻችሁ እኔ ቤት ውስጥ ያላችሁት የመዳም ቅመሞች ስደተኞች ናቸው። ለእናንተ አስተማሪ ይሆናል ብዬ 12 ዓመት በስደት ኧረ እንዴት ነው ብዬ ስል ምን አለችኝ አንዷ፣ ባይዘው አረብ ሀገር በቆየ አይደለም በነቃ ነው። አጎት ያክስት ልጅ ወንድም እንትና የምትይ ከሆነ አባት የዛው ትበሰብሻሽ በሽተኛ ሆነሽ ትገበልሽ። ነቅቼ ይሰራሉ የምትይ ከሆነ የተወሰነች ዓመት ላጠላጣ አድርገሽ ቼልሲ ቾ በማንቸስተር ሜዳ ነው የሚሆነው ጨዋታ። ስለዚህ አረብ ሀገር በቆየ እንዳታምኑ በነቃ መኑ። እሺ ይመቻችሁ። ለዛሽ ቆይቼ 15 ላለች አንድ ሼር አድርጉላት። እንደዛ አለች። አዲስ ከሆናችሁ ፎሎ አድርጉ። እውነቷን አይደለም? በጣም ትክክል ናት። አረብ ሀገር በቆየ አይደለም በነቃ ነው አለች። ሸር አድርጉላት ብሎ ሸር ተደረገልኝ ወደ እኔ ማለት ነው። እና ትክክል ናት። አረብ ሀገር በቆየ ሳይሆን በነቃ ነው። በነገራችን ላይ እኛ አረብ ሀገር ስንመጣ ደግሞ ማለት ነው እስኪ እናዳምጠው። 2 ዓመት ብለው የመጡ ሰዎች 5-6 ዓመት ሆኗቸዋል። 4 ዓመት ብለው የመጡ ሰዎች 10-15 ዓመት ሆኗቸዋል። በስደቱ ዓለም እንደ ሸቃሊቶች እንደ ማዳም ቅመም የሚጎዳ የለም። በምን ያላችሁ እንደሆነ ሳይወልዱ ይወልዳሉ። እነማንን አትሉኝም? እህት ወንድሞቻቸውን፣ እናት አባታቸውን፣ በዙሪያ ያሉ ዘመዶቻቸው እና በስደቱ ዓለም ሲመጡ ግን የራሳቸው ሐሳብ የራሳቸው ምኞትና ራዕይ ይዘው ይመጣሉ። ምንም ጎን ለጎን ቤተሰብ መርዳትን ቢኖርባቸውም ማለት ነው። ነገር ግን ከመጡ በኋላ ጉዳዩ የተገላቢጦሽ ነው። የቤተሰቡ ጫንቃ፣ የእህት ወንድም ሐሳብ፣ እያንዳንዱ ነገር እነሱ ላይ የተመረኮዘ ነው የሚሆነው። በዓላት በመጡ ቁጥር እነዛም መርዳቶች አሪፍ ሆኖ ሳለ ተከታትለዋለሁ። በጣም የሚያስተምሩ በጣም ብዙ ነገሮችን ይለቃልና ምን መሰላችሁ፣ እኛ ለ2 ዓመት ብለን ስንመጣ እዚህ ጋር ብዙ ነገሮች
ተመጣም በኋላ እዚህ ውስጥ ይመላለሳሉ። ሌሽ ማባሪፍ እኔ ላይ ብቻ አይደለም መቼም እናንተም ጋር አለ ብዬ አስባለሁ። ብዙ ነገሮች ይመላለሳሉ። ይሄን በዚህ አድርጌው፣ ይሄን በዚህ ሰርቼው፣ ይሄ እንደዚህ ቢሆን፣ ይሄ እንደዚህ ቢሆን ያንንም አድርጌ ደግሞ ሂጄም ደግሞ ተመልሼ መጥቻለሁ። ያ የሆነበት ደግሞ ምክንያቱ ምንድን ነው? ተመልሼ የመጣሁበት ምክንያት ይሆን ነግሬያችኋለሁ። እናንተ ተከታተሉ። ለእናንተ ትምህርት ይሆናችኋል። በነገራችን ላይ ተከታተሉ። ቀልድ አይደለም። 9 ዓመት ስደት ላይ ተኑሮ ኢትዮጵያ 3 ዓመት ተኑሮ ወደዚህ መመለስ ማለት እንዴት እንደሚከብድ የቀመሰ ነው የሚያውቀው፣ የተመለሰ ማለት ነው። እና ተከታተሉት። ከታች አለ። እኛ እዚህ ከመጣን በኋላ እንግዲህ 9 ዓመትን በስደት እንዴት አሳለፍሽው? ምን ሰራሽበት? ምን አደረግሽበት? እንዴ ባላደርግበትማ ባልሰራበትማ ተመልሼ ስደት አልመጣም ነበር። እዛው ሰራበት ነበር። ግን እኔ አስቀድሜ ፋጢማ፣ ከዲጃ፣ አሚናት ከሊት እያልኩኝ እርግፍ አድርጌ ነው ሄድኩት። እዛ ተሄድኩ በኋላ ግን እነዛ ስረዳቸው የነበሩ ሰዎች ተጎኔ የሉም፣ ሊኖሩም ደግሞ አይችሉም። አልወቅሳቸውም። ለምንድን ተጎኔ ያልሆናችሁም ብዬ ደግሞ አልወቅሳቸውም። ምክንያቱም የሀገራችንን ኑሮ ያየ ነው የሚያውቀው። ቢኖራቸው አቅሙ ቢኖራቸው ተጎኔ ይሆናሉ። የማይሆኑበት ምክንያት ምንም ነገር የለም። ግን አቅሙም እያላቸው ደግሞ ተጎን የማይሆኑ በጣም ብዙ ቤተሰቦች አሉ። ስደት ይሄን ያክል አመት ይሄን ያክል ጊዜ አስቆጥራ መጣ የራሷ ጉዳይ ብለው የሚተው ቤተሰቦች አሉ። እናት አባት፣ ኧረ እህት ወንድም፣ እናንተ አጎት አክስት ከተሄዳላችሁ እንዴ እናትና አባት የወለዶቻችሁ ማለት ነው። እነሱ እንኳን ለራሱ ይጥሏችኋል። ያ እንዳይሆን ስደትን ብዙ አመት ባስቆጠረ ሳይሆን በነቃ አድርጉት ማለት ነው። ካሁን ወዲያ እንዴት እንንቃ? ያለፈው አለፈ። ላለፈ ነገርማ አለፈ። እንዳትጸጸቱም ለምን ሆነም ብላችሁም ራሳችሁን ጥያቄ ውስጥ እንዳታስገቡ። ያ የሆነ ነገር ለወደፊቱ ትምህርት ይሆነናል እንጂ ወደ ኋላ ሊገትተን አይገባም ማለት ነው። ገባችሁ አይደለ? ላለፈው ክረምት ቤት አይሰራም፣ ይሰራል አይሰራም። ወደፊት ላለው ክረምት ግን አሁኑ ተፍ መስራት ትችያለሽ። ኡምር ካለ ጤና ካለ ይሰራል። እንዳልኳችሁም አው ጊዜ፣ ጉልበት፣ ሁሉ ነገር ጊዜውን ጠብቆ ያልፋል፣ ይሄዳል። አመናችሁም አላመናችሁም እኔ 9 ዓመት የሰራሁት አንድ ቤት ነው። አንድ ቤት ስሰራ ግን 6 ልጅ ነው የማሳድገው። 6 ልጅ ባልና ሚስት 8። በዛ ላይ ደግሞ ቀጠል እያሉ የባል እህት ወንድሞች ምናምን የሚቀመጡ አሉ ከኛ ጋር የነዛን ጭምር ሚይዝ። የዛን ሰዓት እኔ ምንም መስሎ አይታየኝም፣ እሰራለሁ። ምክንያቱም የልጅነት ጉልበት አለ። አመናችሁም አላመናችሁም ግን አሁን ያ የለም። ልጆችን ተሐምዬ የመስራት አይምሮ ያን ያክል የለኝም። ስራውን ደግሞ እንደዛ ተሯሩጬ የመስራት ጉልበት የለኝም። አልፏል ጉልበቱ። አልሐምዱሊላህ። ግን ያ አልፏል ብዬ ሁሉን ነገር አሁን እርግፍ አድርጌ አልተውኩትም። ያንን ወደኋላ የሚጣለውን ጥዬ ወደፊት ባለኝ በአቅሜ እየሰራሁኝ እቀጥላለሁ። ግን ከባለፈው ትምህርት ተወስጃለሁ ኢንሻአላህ። ስደትን ብዙ አመት ባስቆጠረ ሳይሆን በነቃ ነው ላለችው እህቴ ሸር አድርጉልኝ ማለት ነው። ያለፈው አልፏል። ወደፊት ላለው ኢንሻአላህ ከአላህ ጋር ሰበቡን አደርሳለሁ፣ እሞክራለሁ፣ እየሞከርኩም ነው ማለት ነው። እና ያለፈ አልፏል። ላለፈ ነገር እንዳትጸጸቱ፣ ወደፊት ላለው ነገር ልብ ግዙ ማለት ነው። እናቴ በተለይ እኛን ወደኋላ እየገተተን ያለው ነገር እናቴ፣ አባቴ፣ እህቴ፣ ወንድሜ ለወንድሜ ይሄን አድርጌው ለእህቴ እንዴ እህትሽ ወንድምሽ እኮ እነሱን ጉልበት አላቸው፣ ወጥተው ይስሩ፣ ሰርታ ያገኙ። እናትና አባታቸውን እንኳን አትርዱ አይደለም እርዱ። ምክንያቱም እናትና አባት ወልዶ እዚህ ደረጃ ሲያደርሰን ብዙ ፊትናን አይቶ ነው። በተቻለን አቅም እነሱን ያኔ መርዳት ግዴታችን ነው።
ወላኪን ግን ይሄ እህት ወንድሜን ልዳረው፣ እህቴን ልዳራት፣ ወንድሜን ስራ ላሲዝ፣ እህቴን ስራ ላሲዝ የሚለው ነገር እነሱም እንደናንተ ወጣ ብለው ይስሩ ማለት ነው። ጊዜያችሁን አታባኩን። ታለፈው ነገር ትምህርት ወስዳችሁ ወደፊት ላለው ነገር በጥንቃቄ ጉዟችሁን ቀጥሉ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በነገራችን ላይ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰብስክራይብ ከእናንተ ኪስ ምንም የሚቆጥረው ነገር የለም። በደቂቃ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ላይክ ሼር እያደረጋችሁ ደግሞ አበረታቱኝ ማለት ነው። አበረታቱኝ፣ ላይክ ሼር አድርጉልኝ ተጓደኞቻችሁ ማለት ነው። ስደተኛን ሀሳቧ ሂሳቧ የሚጨቁናት በጣም ብዙ ነው፣ ግን እናንተ ታውቁታላችሁ። የምታውቁ ደግሞ አብሽሪ ብላችሁ አበረታቱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በድጋሚ እጄን አልሰጥም ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ ከላይ ጠጋኝ አላሁ ያ ጀባሩ በአንተው ልጠገን ከስብራቴ አቅሜ ሲደክም ሁነኝ ብርታቴ